ቆይ ተው እኔ ሳዝነው አሁን ልንገር ወላሂ ቀልድ አይደለም ይሄ ልንገር ወላሂ ምሬን ነው ወላሂ እጅን አስቀምጥና ልንገር ወላሂ እራፉ ቆይ ልንገር ከዛሬ በኋላ በጥፊት ማቻለህ ወላሂ ልማታ ከዛሬ በኋላ በጥፊት ማቻለህ ወላሂ እንዳመታ አይደለም ሚኪ አንዴ ልንገራችሁ ተው አሁን ለማንኛውም ጠርቼዋለሁ በይ ትደግሚዋለሽ ወላሂ አለው እኔ ደግሞ አለው ዛሬ ወላሂ ደስ ነው የሚለው በዚህ ነበር አይመታሽው እዚህ በኩል ታረግበታለሽ ለምሳሌ ያኛው ጉልበታ አፈርክ ቆይ አንተ አትንካ ቆይ ታርቀዋል ብዬ አስባለሁ ሁሉ ለጎን ቆም አላላ ይፈራታል እንጂ ቆይ አይደለም ድንገት ተነስታ ጫ የምታረቀች በኋላ ምን አረጋለህ በቃ ችግር የለም ድንገት ነው ካሻረችኝ በኋላ ግን ላሯርጣት ነው የሳይ ሰላም አለይኩም ማይ ፋሚሊ እንዴት ናችሁ ሰላም ናችሁ ወይ አላችሁ ወይ እኛ በጣም ደህና ነን አልহামዱሊላህ ዛሬ እንግዲህ በዚህ ቤት ከች ብያለሁ ያው እዚህ ቤት የመጣሁበት ምክንያት ያው ትላንት ያያችሁት ቪዲዮ አለ ጥፊው ያንን ጥፊ እንደው እስቲ በምን መልኩ እንትን ማለት እንችላለን ብዬ ነው ጥፊው ከባድ ነበር ጋይስ የምሬን ነው የምላችሁ እኔ በህይወቴ ሰው እንደዚህ ሲመታም አይቼ አላውቅም ወይ ቪዲዮ ላይ ታችኋላ ጋይስ ያሳቅቃል እኮ እንዲ ከላይ እንዲ እስከታች ውርድ እና በጣም ነው ያሳዘነኝ ሚኪ ማለት ያው ታውቃላችሁ ከጎኔ ያለ ወንድሜ ነውና ያው ብዙ የኔ ችግሮች እሱ ጋር ይደርሳሉ ብዙ ጊዜ የዛሬ አመትም ታይዘን ሐዋሳ ጥሰን ነበር እና ይገርማችኋል አመት ሞላው ራሱ ያ ጊዜ ራሱ አቤት እንዴት ነው የሚሮጠው ጊዜ እንዴት ነው የሚሮጠው አመት ሆነው ጋይስ አመት ሊሆነው ነው የሆነ አንድ ወር ምናምን የቀረው ብቻ ለማንኛውም እንግዲህ ዛሬ ሚኪን ምን ላስደርግ መሰላችሁ ይቅርታ እንድትጠይቀው ላስደርግ ነው አዩ ይቅርታ መጠየቅ አለባት ለምን መሰላችሁ አዩ መታችሁ ያው መምታት ያው ተወዳለች እሷ ታውቃላችሁ እና ለምንድን ነው የመታችሁ እሷ እኮ ሚኪን አልነበረም መምታት የነበረባት እኔ ቪዲዮ ላይ እንዳየሁት አሁን እቺ ሴት መፍራት ጀምራለች መሰለኝ ሃዩን ሳትፈራት አትቀርም ቪዲዮ ላይ በደንብ ነው ያየሁትና ሃዩን ሳትፈራት አትቀርም ሳስበው ለምን እሷ ናት እንደዚህ የተናገረቻት የነበረው እሷ ግን ሚኪን ነው የሸለጠች እና አዩ እንግዲህ ሚኪ አልነበረም መመታት ያለበት ሃዩ ነበረች ሃዩን ግን ፈርታታለች መሰለኝ ለዛ ነው ሃዩን ትታ ሚኪን ጥብስ ያደረገችውና ያው ዛሬ ሁለቱንም ጠርቻቸዋለሁ ይቅርታ እንድትጠይቀው አድርጋለሁ ካልሆነ ደግሞ መገረፍ አለባት ከተባለም ትገረፋለች ሚኪ አናዶኛል በእርግጥ ማለት ምናልባት ወይ ለኔ ማስበው ሊሆን ይችላል ለምን አላቅም ብቻ ያው ከኔ ጀርባ ብዙ ነገር እያደረገ ነውና በዛ ነገር አበሳይቶኛል ግን እዚህ ጋር ማየት ያለብኝ ነገር ልክ ያለውን ነገር ማስተካከል አለብኝ ሚኪም ምክር ያስፈልገዋል ምናምን ጥፊው ግን ይገባዋል አሁን አንዳንዴ ጥፊው የሚገባበት ፓርት አለው እሰይ እንኳን ተመታ ግን ደግሞ በጣም ተናዷልና ግዴታ ምን ማድረግ አለብን ማስታረቅ ይኖርብናል ያለበለዚያ ከባድ ነው የሚሆነው እኔና አዩ ታውቃላችሁ ብዙ ነገር ይጠብቀናል ከፊት ለፊታችን በዛ ጊዜ ደግሞ ከጎናችን የሚሆነው ያው እንደ ጓደኝነት ሚኪ ነውና በዚህ እንደዚህ ጥፊውን ቂም ተያይዞ ሲተያዩ ሊመታቱ ሲተያዩ በተገናኙ ሰዓት እየተጨቃጨቁ እየተጣሉ አብረው መቀጠል ይከብዳል ለኔም ይከብደኛል ስለዚህ ባስታርቃቸው ይሻላል ብዬ ነው ዛሬ የመጣሁትና ሚኪንም ጠርቻለሁ አዩም እየመጣች ነው እንግዲህ ያው አዩ ደግሞ ያው ምንም ማድረግ አይቻልም ያው ለየሞከርኩኝ ነው ጸባያን ለማስተካከል ረጋ እንድትል ለማድረግ ግን ያው
ትቾክላለች ልጅቷ። ያው እኔ ታስተካክላለች ብዬ አስባለሁ። ተስፋ አልቆርጥባትም። ባለፈው እንግዲህ ያው ከቪዲዮ ጀርባ በጣም ብዙ ጭቅጭቅ ነበረ። ባለፈው ለብሳ የመጣችውን አይታችኋል። ትናንት ቪዲዮ ላይ ለብሳ የመጣችውን አይታችኋል። በዛ ቪዲዮ ከተቋረጠ በኋላ ስንጨቃጨቅ ነበረ። ለምንድን እንደዚህ የምትለብሺው ምናምን ብያት፣ ኦኬ እኔን ለማግኘት ብቻ ሲሆን ነው እንዴ ምናምን ብያት በጭ ብዬባት ነበረ። እንግዲህ ፋሚሊ ያው ማስተካከል ካለባት ያው ከውስጧ ነው፣ በደንብ ነው ማስተካከል ያለባት። ስለዚህ ግዴታ ነው እየተቆጣን ምናምን ቆጣያን ረጋ በያን ማስተካከል የሚኖርብን ማለት ነው። ችኮላዋ ምናምን ያስፈራል። ዝም ብዬ እኔ ትዳር ውስጥ ልቅ ብዬ የምገባ አይነት ሰው አይደለሁም። መጀመሪያ በደንብ ጸባያን አስተካክላ እኔን ታሸንፈኝ ከቻለች ነው እንጂ ዝም ብዬ ከመሬት ተነስቼ እንትን አይደለምና ለማንኛውም ያለውን ነገር አብረን እያለን ወደፊት ምን እንደሚፈጠር አብረን እናያለን። እናንተም በዱዓችሁ በሁሉም ነገር ከጎኔ መሆናችሁን እንዳትረሱ፣ ሁሉ ጊዜ እንደምላችሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይዘው በጣም ናፍቃችሁኛል ውድ ቤተሰቦቼ፣ ትለዩብኛላችሁ እና በጣም ተናፍቃችኋል። ስለዚህ ምን እናደርጋለን መሰላችሁ? እንጠብቃቸውና ሁለቱም አልመጡም ወይ ይሄኔ መንገድ ላይ ተገናኝተው እየተደባደቡ ይሆን እንዴ? ጋይስ አሁን የሰጋሁት ሁለቱም ማለት መግቢያው በዚህ ጋር ስለሆነ መንገድ ላይ ተገናኝተው እየተጠፋጠፉ ሳይሆን አይቀርም። ብቻ አላቅም፣ አሮን ነው ብቻ ማይ ፋሚሊ። ለማንኛውም ሲመጡ እንገናኛለን፣ ያለውን ነገር እናወራበታለን። እኔ ካሜራ ያለ መሰለኝ ማለት ካሜራ ያለ ነይ ጠጋቤ። ምንድነው ካሜራ ያለ ማይመስልሽ? እኔ በቃ ዝም ብለን እንደዚህ አሁን ባልና ሚስት እኮ ችግር የለውም። ለሚስት ለባሏ ባዶ ጸጉሯን ብትታይ ምንም ችግር የለውም። ለሌላ ሰው ነው መታየት የሌለባት አይደለም የሚባል። እኔና አንቺ መች ከመች ጀምሮ ነው ባልና ሚስት የሆነው? አንድ ሁለተኛ ደግሞ ከዛ አንስተሽ እዚህ ድረስ ስትመጪ ማንም ያየሽ የለም። ጨፈኑ እያልኳቸው ነው የመጣው። እቺ ልጅ እኔ ጋይስ ምን ይሻለኛል? እውነት አስጨፍኛቸው ነው የመጣሁት። የምሬን ነው። እኔ አሁን ባንቺ ተስፋ ልቆርጥ እያሰብኩ። ኧረ በአላሙ የምሬን ነው እንዴ! ሁሉ ነገር ባንዴ ልመጂ ወላሂ ይከብዳል። በቃ እኔ ሻሽ እኮ ልለብስ እኮ ሞከርኩ እኮ ወይ ረስቼው ወጣለሁ ወይ የሆነ ነገር ነው በቃ። ለዛ እኮ ነው እንጂ እኔ አውቄ አይደለም። ደግሞ እንደ ድንገት ነው የጠራኝ። ለዛ ነው ማን ነው ፀጉርሽ ያምራል ያለሽ? በጣም ነው የሚያስጠላው እኮ ፀጉርሽ። እሺ ለማንኛውም ከካሜራ ወጣሽ ፈልገሽ ነው? አንተ ለምንድን ነው እነሱን ልታሰደበኝ የምትሞክረው? በአላ እነሱን ላሰደብ ምናምን ሳይሆን ይሄ እዚህ ጋር ማለት ነው የጀመርነው ህይወት አለ፣ የተሰጠሽ እንትን አለ፣ የሰጠንሽ ምን አለ መሰለሽ ኃላፊነት አለ። አንቺ ማስተካከል ያለብሽ ነገር፣ መወጣት ያለብሽ ነገር ልክ ያን ነገር እንዳስተካከልሽና አሁን ባለፈው ቶሎ እንድንጋባ ፈልገሽ ነበር አይደል? ቶሎ መጋባት ከፈለግሽ እኮ እንደዚህ ቶሎ ይሄ ይወሰን ከማለት ይልቅ አንቺ ራስሽን ቶሎ ብታስተካክይ እኔ ራሴ ቶሎ እንትን አደርጋለሁ። እኔ እኮ እንደ ድንገት ስለጠራከኝ ወላ ስጣራኝ ሰፈር ያለ መስሎኝ ዝም ብዬ ወጣሁ። ለካ ዲያስፖራ ነው ያለው። ከዛ ወደ ቤት ከመመለስ ብዬ በቃ ዝም ብዬ ወጣሁ በዛው በቃ። ለማንኛውም እሱን ተይው። ዛሬ ግን የጠራሁሽ ችግር የለውም። ዛሬ የጠራሁሽ እንግዲህ ለወሳኝ ጉዳይ ነው። ጥፊ ለምንድን ነው እንደዚህ የምትወጂው? አሙኒያን አንተ እኮ ወላሂ አልተረዳሁም። ለሶስት ጠርተውኝ እኮ ሊደበድቡኝ ነበር እኮ። ሲጀመር ደግሞ ማለት ነው ልንገርህ አይደለ ጓደኛክ ነው አይደለ? ጓደኛክ እስከሆነ ድረስ ካንተ ጋር ተመካክሮ ነው እኔን መጥራት ያለበት ነበር። እሱ የሱ ጥፋት ነው። ስለዚህ እኔ እንደዛ መናገር አልነበረባቸውም። እኔን እንደዚህ ይዘው ማናገር። እሷ ስትሰድበኝ ምንም አይናገሯትም። እኔ ግን እሷን ስናገራት ተራፊ አፍሽ ዝግ ይሉኛል። ሁሌም እኔ ነኝ ጥፋተኛ ሁሌም። ከዛም በቃ ተናደድኩና በጥፊ መታሁት። እሱንም ደግሞ መምታት ፈልጌ አይደለም። ድንገት ነው? አዎ ድንገት ሸይጣን አለ ጥፊ የሚያስመታሽ። ወላሂ አስቤበት አይደለም።
የሆነ ነገር ነው። በዩ ደግሞ እንዳየው ፊቱ ደግሞ ይመቻል ለጥፊ ሲጀመር። ፊቱ ታይሱ ጅል ነው በእሱ የፊቱ የጅል ነው። እንኳን የመታሽ እኮ መምታትሽን እኮ በአንድ በኩል እኮ ፈልገዋለሁ። ደግሞ ደገመብኝ እኮ እኔ እኮ የተናደድኩት ባለፈው ሀዩቲን አንተ የሆነ ነገር ልነግርህ ስትል ጠርተው ነበር። እሱ ነገር አናዶኛል። ድጋሚ አሁንም ደግሞ ጠራ እኮ እንደዚህ በማድረጉ እኔንም አናዶኛል። በጥፊ ስለመታችሁ ደግሞ ደስ ብሎኛል እንጂ እኔ ትቻለሁ። ወላሂ በጣም ቆየው እኮ ሰውን ከመጣው። አሁን ለማንኛውም ጠርቼዋለሁ በይ ትደግኛለሽ። ወላሂ አለው እኔ ደግሞ አለው ዛሬ ወላሂ ደስ ነው የሚለው። በዚህ ነበር አይመታሽው? በዚህ በኩል ታረግበታለሽ። የባለፈው ከዚህ ነበር አይመጣው? አረ ደረበታሽ ሴትዮ ከዚህ ነበር አይመጣው? አሁን ደግሞ ከዚህ ታመጪና አረ ያልመታሽም እኔ መስራጥች ነው ወላሂ ነው የምልህ። እኔ እኮ አይደለም ወላሂ ፈራሁኝ። ደግሞ ለምን መጥቷል እንዴ ዛሬ? ይመጣል። ሲሪየስሊ በፍጹም እሱ አይደለም አንቺ እንድትመጪው አንቺ ነሽ። ወላሂ እኔ ወላሂ ፌንት ነው የምበላው ወላሂ። ኧረ ሲጀመር ወንድ ልጅ እንዴት ሴት ይመታል? አዎ የምሬት ወላሂ አላችሁ ፍሩ ወላሂ ችግር እኔ በእርግጥ አሁን እሺ ወደ ቁም ነገሩ ልግባ። እርተሽው ነው አይ ቁም ነገር ላስታርቃችሁ ነው። ለምክንያቱም ሚኪ ጓደኛዬ ነው። ምንም ቢያጠፋ ምናምን እያረምነው ምናምን ነው እንሄደው አባሽ አጥፍቷል፣ ትልቅ ጥፋት አጥፍቷል። አንቺን በጥፊ መማታትሽ ጥፋት ነው። ስለዚህ እኔ ላስታርቃችሁ ነው አመጣቴ ማለት ነው። እሺ ለምን በረጅም አብረን በቃ ማለት ሚዜም ሊሆን የሚችለው እሱ ነው ገባሽ? ስለዚህ አዎ እሱን ማስቀየም የለብሽም። እኔ አንተ ያከበርከውን አከብርላለሁ፣ አንተ የወደድከውን እወድላለሁ። ግን በእንትኔ ከመጡብኝ አልደራደርም። በምን በመፍትሄ በእኔ በራሴ በቃ እንደ መሆን አለብሽ ብሎ አሁን አንተ ሜቢ እንደዛ ብለህ ልትነግረኝ ትችላለህ አይደለ? አንተ ስለሆንክ ነው። ሌላ አናዘር ሰው ግን ምንም አያገባውም ስለኔ። ይሄ ንገረው። አከበርሽኝ። አይ እንነግረዋለን። አሁን ሲመጣ በደንብ አድርገሽ ተነግሪዋለሽ የምትፈልጊውን ነገር። እሺ እንጂ እኔ አልናገረውም። በቃ የመታሽው ምናምን በቃ ሶሪ፣ እንደዚህ የመታውክ በዚህ አይነት ኬዝ ነው ማድረግ አልነበረብኝም ምናምን፣ ግን በቃ ሆነ ተፈጠረ። ስለዚህ ሶሪ። እሺ ግን ካሁን በኋላ እንደዚህ እሱ ማስተካከል ያለበትን ነገር ካለ ያስተካክላል። ለምን ቂም ይዞብሻል? አሁን ይሄ ልጅ መንገድ ላይ ቢያገኝሽ መኪና አለው ታውቂያለሽ፣ ይገጭሻል። ቢገጭሽስ ጥፊው በጣም ያስገጭ ነው። የምሬን እኔ እንደዛ ተመትቼ በሆን ይሄኔ እኔ ምኑ ጋር ምንሽን ልመታው እንደምችል ራሱ አላውቅም። ያኔ እኮ አንተ ባኖር እኮ ሊደበድበኝ እኮ እሱማ ይደበድብሽ ነበር። ለምን አይደበድብሽም? እኔ እዛ ጋር ጮህኩበት ጥፊውን ስላላየሁት ነውና ቪዲዮን ካየሁት በኋላ መልቀቅ ነበረብኝ። ዝም ብዬ ማየት ነበረብኝ። ዱቄስ ያረግሽ። እኔ እኮ ለምን ነገር ይፈልጉኛል? ለምን ራሳቸው ከቤት ይጠሩኛል? ቢተውኝስ? ቆይ እኮ እነሱ መታውማ ነበረባቸው። ለማንኛውም እሰይ ደጋረግሽ። አሁን ሚኪ እየመጣ ነው ያለው። እንግዲህ እሱ ሲመጣ ደግሞ ያው መጣ። ያው አንድ ጫፍ የኔንካል በዛ ጋር ተጠብቆ በዚህ ጋር ወጣ። እንዴ ነው የሚሄደው ደግሞ? አሁን እኔ ከመጣሽ የለውበትም ወላሂ እንዳይመታኝ። እሺ አንቺ ምቹ ለምን ያረፈድከው? አሁን እየሮጥኩ ነው። እየሮጥኩ ይለኛል። አንተ አትሌት ነው እና አጋበሉ። እንግዲህ ዛሬ ትላንትና በቃ የተመታው ጥፊ በእውነት ትላንትና የተመታው ጥፊ የዓለም የጥፊ ውድድር ላይ ብትወዳደር ሚሊዮን ዶላሮችን ታፍስበት ነበር። የምሬን ነው። የምሬን እንደዛ ተመቶ ስልሽ አሁን የጥፊ ውድድር አለ ታውቃላችሁ። ልቀልድብኝ ነው የጠራኝ አይደለም ጌታ፣ ልቀልድብኝ ነው የጠራኝ ወላሂ አይደለም። በእናትህ አቅፋ ሰትናልካ ድጋሚ ደግሞ አሁን ልቀልድና የዓለም ውድድር ላይ ምናምን እኔ ነው እንዴ? እና ልቀልድብኝ ነው የጠራኝ። ያንተን ጥፊ እኮ ለተመልካች እያስረዳዋቸው ነው። አይተውታል። አየዋ ቪዲዮን ለቀቀው አይተውታል አይደለም
አሁን እዚህ ጋር አልገባቸውም እንዴት እንደሚሆን እኮ ልነግርህ እኮ ነው እንዴ ተረጋጋ ሰውዬ እኔ ለአንተ ጠበቃ ቆማለሁ እሱ እኔ ላይ ይጮሃል ምን ያስቃታል እሱ ታዲያ ጌታ አይደለም ምን ያስቃል ወላሂ አባባሉ ያለው ምን ሲለው አዎና ያን ጥፊ የዓለም ቻምፒዮን ውድድር ላይ ቢወዳደር በመመታቱ ብቻ ብዙ የሚያገኛቸው ሚሊዮን ዶላሮች አሉ እና ዘይደን እንደዚህ ጌታን በጣም እዚህ ጋር ይሄ እንዳለ እጅሽ እዚህ ላይ ነበር በዚህ ላይ ደግሞ ጸጉሩ ራሱ እዚህ ጋር ተነቀለ በጥፊ ላይ ተነቀለ ምግብ ልበላስ ብድግ ብሎ እጄ ላይ ምንድን ነው ብዬ ደንግጬ ጸጉሬን ተቆርጫለሁ እንዴ ኦኬ ጸጉሩ ነው አዎ ይሄ ኩፍታፍ ሲጀመር ከዚች ጋር ማውራት ምንም ማድረግም ሲጀመር አልፈልግም ነበር ምክንያቱም በናቲ አይቼ መብቃት ነበረበት ነው የናቲ ጥፊ አንተ ላይ ተደገማ አዎ እኮ አሁን እሰይ እኔ ባይዘዌ ጥፊው ደስ ብሎኛል ለምንድን ነው አንተ ለኔ ሳትነግረኝ ሲጀመር እኔ አዩ ሚኪ ጠርቶኛል ሀያትም አለች እና ሊደበድቡኝ ነው መሰለኝ ብላኝ ጠራችኝ እሷ ካንተ ጋር ደበድብ አይደለም ማሙ ነው እሷ እኔ ቀስ ብዬ ነው በእናንተ ጀርባ መጥቼ እዚህ ጋር ተደብቄ እየጠበቅኩኝ የነበረው ማለት ነው ከደበደቡሽ ጮሂ ብያት ማለት ነው ያኔ እቺ ልጅ ልትደበድቡ እንዴት ትጠራላችሁ ምንም ቢሆን ሚስቴ ነች ገባ ሚስቴ ባትሆን አይደለም እና አንተ ከኔ ጀርባ ለምን እንደዛ ታደርጋለህ እኔ አሁን እዚህ ጋር ያልተግባባነው ነገር አለ ምክንያቱም እኔ የጠራሁት ሁሉንም ነው አይደለ እዛ ጋር ሁሉንም ስጠራ አንቺ ተረጋግተሽ ማውራታችን ገባሽ አይደለ እኔ ላንቺም አይደለም ለአያትም አይደለም ለወጣችሁም አይደለም አያገባኝም ለአያት አይደለም ለአያት አይደለም ማውራታችንም እንድታወራ ፍቀጅላት ተግባቡ ለምን እንደዚህ አይነት ነገር አደረጋች ለምን ትደባበራላችሁ ነው ሰላማዊ መንገድ ልትሄዱ ባሙ በኩል ነው የመጣሁት እኔ አያገባኝም ምን ስለማንተ ነበር ምንድነው የምታወሪው ዱላ ዛቻ በዛቻ ነው ይጂ ካጠገቤ ከአህሙ እንድትርቅ ፈልጋለሁ አለች ከዛ አንተ ምን ሰዓት ላይ መጣክና እጄን እንደዚህ ያስከኝና ከአህሙ ትርቅ ያለሽ አልከኝ ትርቅ ያለሽ ለምንድን ነው ማለት ሲቀጥል ደግሞ እነሱ ለድብድብ እንኳን ባይጠሩኝ ማለት አህሙ እንታራ ያኛው ጉልበታ አፈርክ ጉልበታ አይደለም ቆይ አንተ አትንካ ቆይ የምታረገውን ታያለህ ቆይ ወላሂ እንጣላለን ከፊት ለፊት ወጣ ወላሂ እንጣላለን ወላሂ ነው ማለት ወላሂ አሙ ወላሂ እንጣላለን ወላሂ ቆይ ተው እኔ ሳዝነው አሁን ልንገር ወላሂ ቀልድ አይደለም ይሄ ልንገር ወላሂ ምሬን ነው ወላሂ እጅን አስቀምጥና ልንገር ወላሂ ረካቷል እራፉ ቆይ ልንገር ከዛሬ በኋላ በጥፊ ትማቻለሽ ወላሂ ልማታ ከዛሬ በኋላ በጥፊ ትማቻለሽ ወላሂ እንዳመታ አይደለም ሚኪ ቆይ ያው ሚኪ አንዴ ልንገራችሁ ቆይ ከዛሬ በኋላ አይደለም ዝም በይ ወሬ አልፈልግም ከዛሬ በኋላ በጥፊ ትማቻለሽ ወላሂ ልማታ ጥፊ ትሰነዝሪያለሽ ከዛሬ በኋላ ሊመታኝ ነው ከዛሬ በኋላ ታትመታም በአላ ራሱ ወላሂ እንጣላለን ግን ቆይ ምን መታታለን በመምታት እኔ መታሻለሁ ልንገርክ ኖ ግን ቆይ እዚህ ጋር ማለት እንፈልጋለን ከዛሬ በኋላ ሰው ላይ ጥፊ ትሰነዝሪያለሽ ወላሂ አልነገውም አልመታውም ትሰነዝሪያለሽ አልሰራዘርም ይቅር ነው እኔ ላስደግመኝ ያው ጌታ ብትነኪኝ ከአሁን በኋላ በጥፊ እንዳትማጭሽ በቃ ይቅርታ አሁን ታረቅ ያዛው አልፈልግም ጌታ ነው ምነው እኮ ነው አሁን ይቅርታ ታረቁ እንዳትል እኮ ያዘው እኮ ይሻለው እጅን አልፋይ በቃ ይኸው ጌታ ነው እንደዚህ አይደለም በስነ ስርዓት እሺ ያው ይቅርታ ሙናየቱም ታለካውና ወንጀልህ እንዴ አንተ ያው ጌታ ነው ያው እንዴ አንተ ጌታ ማርያም አዩ ብትታኪኝ ጌታ ፓራላይዝ ነው ማረግሽ ጌታ እንዳትነኪኝ ማርያም ይቅርታ በቃ ቤተሰቦች እንግዲህ እንዴና እኔ ጥፊ ያስፈራል እንደዚህ የሚሸሸኝ በጣም ነው የሚያስፈራው ለምሬን ነው የምልሽ
አይደለም ምን አስበህ ነው ጌታ? አይደለም ማርያምን አስበህ ነው። እኔ ካሁን በኋላ ቪዲዮ ላይ ማሰራላችሁ ማልጠጋ ልቤ ባፌ ልትወጣ ወላሂ እንደዛ ነው መሰለኝ። በቃ ወይኔ ያለቀልሽ። ኧረ እኔ ለምን አመታታችኋለሁ? ወይ አሁን ዋናው ታረቁ። በቃ ታርቃችኋል። ጠፊ ምናምን የለም። እሺ ካሁን በኋላ ትከተማች። እሺ ሰው ሁሉ እየፈራሽ ነው እኮ አንቺ። አሁን እኔ ከማን ጋር ልትሰሪ ነው? ሲስተር ላስተዋውቅሽ ብዬ በጥፊ ብትመታኝስ ብላ ፈራች። ከማን ጋር ልትሰሪ ነው ጌታ? በቃ እነ ካምፒስ በቃ። ለማንኛውም ውድ ፋሚሊዎች እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። አስታርቀናቸዋል። ታርቀዋል ብዬ አስባለሁ። ሁሉ ለጎን ቁሙ። ይፈራታል እንጂ ቆሜ አይደለም። ድንገት ተነስታ ጫ የምታረገችን በኋላ ምን አደርጋለሁ? በቃ ችግር የለም። ድንገት ነው ካሻረችኝ በኋላ ግን ላሯርጣት ነው እንጂ ችግር የለም። ሰላማችሁ በዚህ ይበል። ሰላም ሁኑልኝ። ሰብስክራይብ አድርጉት ቤቱን።